ማንነት ዘር መተካት አለመቻል ወይም ደግሞ ልጅ መውለድ አለመቻል። ስንቶቻችንን ይህ ችግር ከሴቶች ብቻ የሚመጣ የሚመስለን፣ ነገር ግን ወንዶችም ይህንን ችግር 50%ን የሚሸፍኑ ይሆናል ማለት ነው። እንግዲህ በተለይ ደግሞ በአሁን ጊዜ በጣም በከፍተኛ ሁኔታ ቁጥሩ እየጨመረ የመጣው የወንድ ልጅ መሃንነት በከፍተኛ ሁኔታ የሚይዘው ይሆናል ማለት ነው። እንግዲህ በዚህ ቪዲዮ ላይ መሃንነትን ወይም ደግሞ መሃንነትን የሚያመጡ ችግሮችን እና በተለይ ደግሞ በወንዶችም በሴቶችም ላይ በራሳችሁ የሚፈጠር ችግር ኢንቫይሮንሜንታል ፋክተር ሊሆን ይችላል፣ ላይፍ ስታይላችሁ ሊሆን ይችላል። በዛ ምክንያት የሚፈጠሩ ችግሮችን በዝርዝር የምናይ ይሆናል ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ድረስ ከኔ ጋር ቆዩ። ሰላም ጤና ይስጥልኝ። ዶክተር ሱራፌል ነኝ። ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ዛሬም እንደተለመደው ወደ እናንተ ይዤላችሁ የመጣሁት አዲስ አስተማሪ ቪዲዮ ይኖረኛል ማለት ነው። እንግዲህ ቻናሉን ሰብስክራይብ እያደረጋችሁ አንድ ጊዜ ብቻ የደወል ምልክቷን እየተጫናችሁ የዚህ የዩቲዩብ ቻናል ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ምክንያቱም ይህ ዩቲዩብ ቻናል ትምህርታዊ ቪዲዮዎችን ብቻ የሚለቀቅበት ዩቲዩብ ቻናል ስለሆነ በጣም የምትማሩበት ቻናል ነው። ለሌሎች እህት ወንድሞች ሼር እያደረጋችሁ እንዲማሩበት እንድታደርጉ በትህትና ጠይቃችኋለሁ። በቀጥታ ወደ ቪዲዮ እገባለሁኝ ማለት ነው። እንግዲህ መሃንነት በሁለት ዋና ዋና ምክንያቶች ይከፈላል ማለት ነው። ቴምፖራሪ እና ፐርማነንትሊ የሚመጣ መሃንነት ዘር መተካት አለመቻል በሁለት መንገድ ልንለየው እንችላለን ማለት ነው። እንግዲህ በዋናነት አራት ነጥቦችን እነግራችኋለሁ። መሃንነትን የሚያስከትሉ አራት ዋና ዋና ምክንያቶች አሉ። ከመጀመሪያው ደረጃ ስንነሳ የወንድ ልጅ የዘር ፈሳሽ ችግር ወይም ደግሞ ዲስኦርደር የምንለው ማለት ነው። ይህንን ችግር በሶስት ነገሮች እንከፋፍለዋለን። የመጀመሪያው ሎው ካውንት፣ ሁለተኛው ደግሞ ሞቲሊቲ ነው። ሌላው ሞርፎሎጂ ያካትታል ማለት ነው። የወንድ ልጅ የዘር ፈሳሽ በአማካኝ ከ1.5 እስከ 5 ሚሊ ሊትር የሚያክል ቮሊዩም የሚኖረው ሲሆን በቁጥር ከ20 እስከ 150 ሚሊዮን የመድረስ አቅም ይኖረዋል ማለት ነው። እንግዲህ በአንድ ጊዜ በሚያወጣበት ጊዜ ወንድ ልጅ ማለት ነው ከ1.5 እስከ 5 በአማካኝ ቮሊዩም አለው። ከዛ ውስጥ ከ20 እስከ 150 ሚሊዮን ቁጥር ይኖረዋል ማለት ነው። ስለዚህ ሎው ካውንት የምንለው ወይም ደግሞ አነስተኛ ቁጥር የምንለው ከ20 እስከ 150 ሬንጅ ውስጥ ካለበት ያነሰ ከሆነ ሎው ካውንት ይኖራል ማለት ነው። ያ ደግሞ ቴምፖራሪ የሆነ ፐርማነንትሊም የሆነ ችግር ያመጣል ማለት ነው። ወይም የመሃንነት ችግሮችን አንዱ ምልክት ይሆናል ማለት ነው ቴስት በሚደረግበት ጊዜ። ሌላኛው ሞቲሊቲ ነው። ሞቲሊቲ ስንል የሚሄድበት ፍጥነት ወይም ደግሞ ዘር ለመተካት ሊሆን ይችላል ፈርታይል ለማድረግ የሚሄድበት ፍጥነት ይወስነዋል ማለት ነው። ስለዚህ አንዱም ምክንያት ሊሆን ይችላል። ሌላኛው ሞርፎሎጂ የምንለው ነው። ሞርፎሎጂ ላይ ችግሮች ካሉ የዘር ፈሳሽ ላይ ሞርፎሎጂ ወይም ደግሞ ስትራክቸሩ የዘር ፈሳሽ ስትራክቸር ማለት ነው ሴሉ ችግር ካለበት ሞርፎሎጂ ላይ ችግር ካለ መውለድ ያለመቻል ችግሮችን ሊያመጣ ይችላል ማለት ነው። በሁለተኛ ደረጃ ላይ የምናየው ስትራክቸራል ፕሮብለም ወይም ደግሞ የአወቃቀር ችግር ሲኖር ይህ ችግር ሊፈጠር ይችላል። በዚህ ስር የምንመድባቸው ችግሮች ምንድናቸው? ብሎኬጅ ኦፍ ሪፕሮዳክቲቭ ሲስተም ወይም ደግሞ በተፈጥሮ የመራቢያ አካል ሲዘጋ እንደዚህ አይነት ችግሮችን መውለድ ያለመቻል ችግሮችን ይፈጥራሉ ማለት ነው። ሌላኛው ሆርሞናል ኢምባላንስ ነው። ያም ማለት ወንድ ልጅ ሆርሞናሊ ኢምባላንስ ከሆነ ወይም ደግሞ ስፐርም ፕሮዲዩስ ለማድረግ ወይም ደግሞ የዘር ፈሳሽ ፕሮዲዩስ ለማድረግ ብዙ ሆርሞኖች ይሳተፋሉ። የነዛ ሆርሞኖች ኢምባላንስ ከተፈጠረ ይህ ችግር ያጋጥመዋል ማለት ነው። ለምሳሌ ቴስቴስትሮን የምንለው ሆርሞን ችግር ካለ በጣም ከፍተኛ የሆነ ፕሮብሌም ያመጣበታል ማለት ነው። የመውለድ ያለመቻል ችግሮችን ይከሰትበታል ማለት ነው። ሶስተኛ ላይ ቅድም እንደነገርኳችሁ ላይፍ ስታይል ወይም ደግሞ ኢንቫይሮንሜንታል ፋክተር ካለ በጣም ከፍተኛ የሆነ ችግሮችን ሊያጋጥመው ይችላል። ይሄ ሰው ሰራሽ ወይም ደግሞ ራሳችሁ የምትፈጥሩት ችግሮች ሊሆኑ ይችላሉ። ይሄ ችግር በዋነኝነት የምንጠቅሳቸው በመጀመሪያ ደረጃ ላይ በብዛት የሚያጨሰው ካለ የሚያጨሰው ብዙ ጊዜ እንደዚህ አይነት ችግሮችን እንዲያጋጥመው በራሱ ጊዜ እያደረገ እንደሆነ መገንዘብ ይኖርበታል ማለት ነው። ሁለተኛ ላይ ከመጠን ያለፈ
ክብደት ካለበት ወይም ደግሞ ኦቤሲቲ ካለበት ይህ ችግር የመከሰት እድሉ በጣም ከፍተኛ ይሆናል። ከዛም ጋር ተያይዞ ዳያቤቲስ ስለሚኖር የስኳር ህመሞች ስለሚፈጠሩ ስለዚህ ይሄኛውን ችግር በደንብ ማጤን ይኖርበታል ማለት ነው። ይህ ችግር ካለበት ተያይዞ መውለድ የመቸገር ሁኔታዎችን ሊያጋጥመው ይችላል ማለት ነው። ሌላኛው ነገር ምንድነው? ወይም አራተኛው አንሴንድድ ቴስቲክል ሲኖር ወይም ደግሞ የዘር ፍሬው ወደ ታች ወይም ደግሞ የዘር ፍሬ ከረጢት ውስጥ ሳይገባ ሲቀር ይህ ችግር ሊፈጠር ይችላል። ይህ ችግር በዋነኝነት በሁለት መንገድ ልንከፍለው እንችላለን። ባይላተራል እና ዩኒላተራል ብለን ልንከፍለው እንችላለን። ሁለቱም የዘር ፍሬዎቹ ወደ ዘር ከረጢት ካልገቡ ይህ ችግር ባይላተራል ብለን የምንጠራው ችግር ሲሆን አንዱ ፍሬ ወደ ዘር ፍሬ ከረጢት ገብቶ አንደኛው ደግሞ ገባ ሲቀር በተፈጥሮአዊ የሆነ ችግር ማለት ነው። በእንደዚህ አይነት ሁኔታዎች እንደዚህ አይነት ነገሮች ሲፈጠሩ ክሪፕቶሪቺዲዝም ወይም ደግሞ አንሴንድድ ቴስቲክል ብለን እንጠራዋለን ማለት ነው። ይህ ችግር በዋነኝነት መውለድ ያለመቻል ወይም ደግሞ መሃንነትን የሚያስከትል ዋና ችግር ነው ማለት ነው። መሃንነትን የሚያመጡ ችግሮችን በዚህ ልክ ካየን ወይም ደግሞ ልጅ መውለድ አለመቻልን የሚያመጡ ምክንያቶችን ካየን ይህ ችግር እንዴት ሊለይ ይችላል ወይም ደግሞ እንዴት ዲያግኖስ ሊደረግ ይችላል? ይህ ችግር አለብኝ ብሎ የሚጠራጠር ሰው ካለ ወይም ደግሞ መውለድ ሞክሮ ሳይችል ሲቀር ምን አይነት ዲያግኖሶችን ሊያደርግ ይችላል የሚለውን ሁለት ነገሮችን እንጠቅሳለን ማለት ነው። በመጀመሪያ ደረጃ ፊዚካል ዲያግኖሲስ የምንለው ነው ወይም ደግሞ የዘር ፍሬ ፊዚካሊ ኤግዛማይን ይደረጋል። ቅድም እንደነገርኳችሁ አንሴንድድ ቴስቲክል ካለ እነሱ ኤግዛማይን ይደረጋሉ። በሁለተኛ ደረጃ ደግሞ ሆርሞናል ቴስት ነው የሚደረገው ወይም ደግሞ ብለድ ቴስት ይደረጋል። በዛ ውስጥ የሆርሞናል ኢምባላንስ ካለ ቼክ የሚደረግ ይሆናል ማለት ነው። እንደዚህ ቼክ ተደርጎ አንድ ሰው ከነዚህ ውስጥ ችግሮች ካሉበት ቼክ ተደርጎ ችግሮች ከተገኙበት ምን አይነት ትሪትመንቶች ይወስዳል ወይም ደግሞ ምን አይነት ኮሬክሽኖችን ይደረግለታል? ቴምፖራሪ የሆኑ ችግሮች ካሉ ቅድም እንደነገርኳችሁ ከላይፍ ስታይል ጋር ከኢንቫይሮንሜንታል ፋክተሮች ጋር ተያይዞ የሚመጡ ችግሮች ካሉ ምን አይነት ትሪትመንቶችን ይወስዳል የሚለውን በቀጣይ የምናይ ይሆናል ማለት ነው። እንግዲህ ከትሪትመንቱ ስንነሳ ኢንፌክሽን ካለ ወይም ደግሞ የተለያዩ ሴክሹዋል ትራንስሚትድ ዲዚዝ የምንላቸው አሉ። እነዛ ችግሮች ካሉ ትሪት የመደረግ አቅም ከፍተኛ ይሆናል ማለት ነው። ትሪት ሊደረግ ይችላል። በተለያዩ ሜዲኬሽኖች ችግሩ ሊፈታለት ይችላል ማለት ነው። ሌላኛው ሆርሞናል ኢምባላንስ ነው። ሆርሞናል ኢምባላንስ ቴስት ተደርጎ ሆርሞናል ኢምባላንስ ካለ ያንን ኢምባላንስ ለማስተካከል የሚሰጡ ብዙ መድኃኒቶች አሉ። እነሱን ተጠቅሞ ኮሬክት የሚያደርግበት ሁኔታዎች ይፈጠራሉ ማለት ነው። ሌላኛውና ዋነኛው ሰርጀሪ የሚሰራበት ሁኔታዎች ሊፈጠሩ ይችላሉ። ቅድም እንደነገርኳችሁ ሪፕሮዳክቲቭ ኦርጋኑ ብሎክ ከሆነ ሪፕሮዳክቲቭ ሲስተሙ ብሎክ ከሆነ ከተዘጋ ይሄ ችግር በሰርጀሪ የሚስተካከልለት ሁኔታዎች ይፈጠራሉ ማለት ነው። እንግዲህ የዛሬው አስተማሪ ቪዲዮ ይሄንን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁ። በቀጣይ አስተማሪ ቪዲዮ ላይ እንዲሰራላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከተማራችሁበት ላይክ በማድረግ እንድታደርጉ ላይክ እያደረጋችሁ ለሌሎች እንድታደርሱ በትህትና ጠይቃችኋለሁ። በቀጣይ አስተማሪ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።